ጋይስ ድሮ ማለት ነው እኔ ጸጉሬን እንደዚህ እናቴ ስታረገኝ ጸጉሬን የምታበላሽብኝ ስለሚመስለኝ በጣም ነው የምናደደው ብታዩና አሁን ግን በቃ እግዚአብሔር እድሜ ሰጥቶልኝ እንዲህ ያሸችኝ ጸጉሬን የነካችኝ ያቆይልኝ ብዬ በቃ እኔ እንጃ እውነት አላቅም። ዛሬ በጣም ከምወደው ሰው ጋር ነኝ። ሁለተኛዋ በጣም ወዳት ሰው ደግሞ እራት እየሰራችልኝ ነው። እግዚአብሔር የሰጠኝ ልጅ በጣም ወዳት ልጅ ገብርኤል ነበር። እንግዲህ ቤት ጸሎት አደረግንና እራት ተሰጠኝ። እራት በላሁኝ ምን አልኩኝ። ከዛ በኋላ እንደዚህ ማልቀስ እንደሌለብኝ አሁን በቃ እንዳደኩኝና ማስተዋል እንደጀመርኩኝ ግን እንደዚህ መሆን እንደሌለብኝ እናቴ መክራኝ ወደ ቤቴ ሄድኩኝ። ዛሬ ብቻዬን አላድርም። ደግሞ የሚያግዘኝም ሰው አለ አይደለ? የኔ እናት ቃልዬ እህቴ ነኝ። እንዴት ወደ ቤት ወደ ሀገር ቤት አንድ እንጀራ በሰላም ገባሁላችሁ። እንግዲህ እናንተ ደጋግ ሚካኤል ልጆች ሁሌ እንደምላችሁ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የእናቶችን በዓት ሰርታችሁ ዋናው መንገድ ተራራ አካፍላችሁ ጨርሳችሁ ትልቅ ማረፊያ ትልቅ ረፍት ሆናችኋል። አሁን ደግሞ የአባቶች በዓትና ዋና ህንጻ ቤተክርስቲያኑን እያሰራ እንደሆነ ታውቃላችሁ። እዚህም ደግሞ ከመጀመሪያ ጀምሮ የዘረጋችሁትን እጃችሁን እንዳታጥፉብን ስንል በቅዱስ ሚካኤል ስም እንጠይቃለን። እዚህ ጋር ደግሞ የንግድ ባንክ አካውንት 1044259839 እንዲሁም በአቢሲኒያ 14102944 ላይ ያቅማችሁን ማድረግ እንዳትረሱ። ስለምታረጉት ነገር በሙሉ በቅዱስ ሚካኤል ስም እናመሰግናለን። ሰላም ሁኑ።